ኦኬ ሶ ናስና ኢስን ነው የምሰራው ከዴሊ እና አሪፍ ነገር ካለ ፈርስት ኪፕ እየወረደ ስለሆነ ማርኬቱ ፋስተሪዝ የሚሉን እኔ ማለት ነው። ሶ እዚህ ጋር ላይክ ግባብ ጋ መንዝሊያ ሬድ ላሉ ሁለት ናቸው። ሶ ሜቢ እስከዚህ ድረስ እንደዚህ እንዲፓወር አደረግ ከወረደ እስከዚህ ድረስ እንደ ስዊንግ መጠበቅ እንችላለን። ፕላስ አይ ቲንክ መንዝሊ ሃይን ወስዷል። እሱ ቀጣይ ኤክስፔክት የሚሆነው መንዝሊ ሎን ነው ማለት ነው። እስከ ይሄ መንዝ እስኪያልቅ ድረስ ሜቢ ቤሪሽ ሴናሪዮ ይኖረዋል ማለት ነው ብዬ አስባለሁ። ፕላስ አይ ቲንክ ኦኬ ዊክሊ ነክቷል። ዊክሊ አይአርኤል ላይ ነው። ሜቢም ይሄን ሪስፔክት አድርገውም እስከ ዊክሊ ኢአርኤል ድረስም ሊሄድ የሚችላል። ምክንያቱም ዲስ ኢዝ ቫሊድ ዋን ማለት ነው። እዚህ ጋር ምንም አይነት አይአርኤል ወይንም ፖይንት ኦፍ ኢንተረስት ባይኖር እስከዚህ መንዝሊ አይአርኤል ድረስ መጠበቅ እንችል ነበር። ግን ስቲል ዊክሊ አይአርኤል ስላለች ሜቢ እቺ ሪስፔክት ካደረገ እስከዚህኛው ኢአርኤል ድረስ መጠበቅ እንችላለን። ግን ዲስሪስፔክት አድርገቷት እንደ ኤፍቪጂም ሊጠቀማት ይችልና እቺን የመንዝሊ ሎን ወስዶ እስከዚህ መንዝሊ አይአርኤል ድረስ ፑሽ ሊያደርግም ይችላል ማለት ነው። ሶ የኔክስት ዊክ እንትናችን የሚወስነው ያው ይህን ሪስፔክት በሚያደርግበት ወር ሪስፔክት ካደረገው እስከዚህ ድረስ እንጠብቀዋለን። ሪስፔክት ካደረገው ደግሞ እስከዚህ ድረስ ፑሽ እናደርጋለን። አይ ሚን እስከዚህ ድረስ ከኦል ታይም ሃይ ድረስ ጠብቀዋለሁ። ዴሊንግ ብንሄድ ሴም ሺት ኢቱክ አውት እዚህ ጋር ኢአርኤል ወስዷል። ሶ እዚህ ጋር ደግሞ የሆነች ከኢአርኤል ወደ ኢአርኤል የሚለው እንትን እዚህ ጋር ይሰራል ማለት ነው። ሶ ዴሊ ላይ ኢአርኤል ወስዶልናል። ፕላስ ሌላ ኢአርኤል እዚች ጋር ለዋለች እቺን ሊኩዊዲቲ ስዊፕ ያደረጋት እና ብሬክ ሶ ፕላስ እሱም ሌላ ኮንፊርሜሽን ነው። ይሄንን ሊኩዊዲቲ ይወስዳል። ሶ ሜቢ ስትሮንግሊ ማርኬቱም አሁን አፕ ትሬንድ እየሄደ ስለሆነ ወደ ቡሊሽ ጠብቀዋለሁ። ፕላስ የትራምፕ ኒውስ ኢምፓክት ካላረገበት ዲስ ኦብቪየስሊ ቡሊሽ ትሬንድ ማለት ነው። ግን የትራምፕ ሌላ ኒውስ ካለ ወይም ከሰኞ በኋላ አንዳንድ ኒውሶች መኖራቸው አይቀሩም ኢምፓክቶች። ሶ እነሱ ሜቢ ከሪስ ፑሽ ሊያደርጉት ይችላሉ ማለት ነው። ግን ኒውሱ ያን ያህል ኢምፓክት ከሌለው ግን ኤክስፔክት ቡሊሽ ማለት ነው ለሆል ዊክ ለቀጣይ ዊክ ማለት ነው። ሶ ነገ ሰኞ ሜቢ if you give us like this እንደዚህ ነገር እዚህ ጋር የፎር አወር አይአርኤል ቢሰጠን ሜቢ እንደዚህ አድርገን አትሊስት ከዚህ ቤሪሽ የአይአርኤል ድረስም ሆልድ ማድረግ እንችላለን ማለት ነው። ግን አትሊስት ይሄን ዊክሊ አይአርኤል ሪስፔክት ማድረግ አለበት ከዚህ ቤሪሽ አይአርኤል ለመሄድ ማለት ነው። ሶ ዊክሊ ግን ሪስፔክት ከተደረገ will continue the bullish movement ማለት ነው። ሶ ሞር እኔ ኤክስፔክቴሽን ወደ ቡሊሽ ነው። ምክንያቱም there is no way እንደዚህ አይነት ኦል ታይም ሃይ ያጠበ ሴል የምናይበት ማለት ነው። ግን ጀስት እንዳልኳችሁ አትሊስት ይሄንን እንደ ኤፍቪጂ ከዘጋው ወይንም ብሬክ በቦዲ ብሬክ ካረገው በቦዲ ብሬክ የሚያደርገው ግን ዴይሊ ላይ ሳይሆን ጀስት ዊክሊ። ምክንያቱም ይሄ የዊክሊ አይአርኤል ስለሆነ ዊክሊ ላይ ብሬክ ማድረግ አለበት ማለት ነው። ጋፕ ሶቺን ጋፕ በቦዲ ከዘጋ ሜቢ እንደ ኢንቨርዥን ኤፍቪጂ ተጠቀሙና ሪቴስት አድርገው እስከዚህ መንዝሊ ሎ ድረስ ሊሄድ ይችላል ማለት ነው። ሶ ፎር ሚ ቱ ሉክ ቤሪሽ እንዳልኳችሁ ኤክስፔክት መደረግ አለበት። ፎር ሚ ቱ ሉክ ቡሊሽ ደግሞ ይሄ ዊክሊ ሪስፔክት መደረግ አለበት ማለት ነው። ሶ ወደ ኢኤስ ስንሄድ ላይክ ሴም ሙቭመንት ነው ያላችሁ ሁለቱም። ሜቢ አንዳንድ ሙቭመንቶች ሊለያዩ ይችላሉ፣ ግን በብዛት ሴም ነው ሙቭመንታቸው። አስካንሲ እዚህ ጋር ጋፕ አለ ከታችም እዛ ጋር ናስሌም ሁለት መንዝሊ አይአርኤል ነው ያገኘነው። እዚህ ላይም አይአርኤል ነው ያለው፣ እዚህ ጋርም አለ እዚህ ጋርም አለ ማለት ነው። ሶ ፕላስ ይሄም መንዝሊ ሃይን የፕሪቪየስ መንዝሊ ሃይን ወስዷል። የፕሪቪየስ መንዝሊ ሎን አልወሰደም። ሶ ፕሪቪየስ መንዝሊ ሃይን ወስዷል። እስከ መንዝሊ ሎ ድረስ ኤክስፔክት ልናደርገው እንችላለን ማለት ነው። ሶ ሜቢ እዚህ ጋር አሁን እቺን ዲስሪስፔክት አድርጓታል፣ በቦዲ ዘግቷል ማለት ነው። ሶ ሜቢ ኢስ አይ ዶንት ቲንክ ከናስ
ኢስ ዳማች እንትን ያለው አይመስለኝም። አይ ሚን ዳት ማች ቮላታይሊቲ ያለው አይመስለኝም። ሶ ሜቢ ናስ ሪስፔክት ሲያደርገው አብሮ ይሄም እንትን ሊል ይችላል ማለት ነው። ሶ ስቲል ናስን በብዛት ትሬስ ስለማድረግ እኔ ይህንን ነው የምጠብቀው። ይህን ስታፕ ነው የምጠብቀው። ስቲል ቤሪሽ ለመሆን እኔ በቡሊሽ ከአንድ ተዘግቶ ኢንቨርዥን መሆን አለበት። ይሄ ስቲል ኢንቨርዥን ነው፣ ግን ናስ ደግሞ ሪስፔክት ካደረገው ደግሞ ኢስም ሴም ፔር ስለሆኑ ሜቢ እስከዚህ ድረስ እስከ ሀፍ ድረስም ፑሽ ሊያደርግ ይችላል ማለት ነው። ኢቨን ዶ ፑሽ ቢያደርግም ይህንን ሪስፔክት ቢያደርገውም ሶ ፎር ሚ ቡሊሽ ኢዝ 80% 80 እስከ 70% ቡሊሽ ያለው ሁለቱም ፔር ላይ ሶስት ዴሊ ላይ የሆነች ነገር ካለች ስቲል ይሄም ያሬል ወስዷል። ስኬንሲ ከያሬል ወደ ያሬል ኤክስፔክት ልናደርገው እንችላለን። ምክንያቱም ሁሌ ኢንቨርዥን ሪስፔክት ይደረጋል አይባልም። ሜቢ ሪስፔክት ተደርጎ የሚሄድበትም ሰዓት አለ። አሁን ለምሳሌ እንደዚህ አርግቶ ይገባል ይሄዳል የሚል ሰው ሊኖር ይችላል። ግን ሜቢ ሰምታይምስ ሄድም ይችላል ዝም ብሎ ሰው ፉል ኮንፊደንስ ሆነን ይሄን አይቪጂ ይጠቀማሉ ብዬ አላስብም። ምክንያቱም ያሬን ቡሊሽ ትሬንድ እንዳልኳችሁ ጀስት የትራምፕ ኢምፓክት እንትን ካላለው በስተቀር አይ ዶንት ቲንክ ቡሊሽ ይሆናል ቤሪሽ ይሆናል ብዬ ማለት ነው። ሶ እኔ ቤሪሽ ለመግባት እንዳልኳችሁ ይሄ መውሰድ አለበት። ፕላስ ከዚህ ጋር ብዙም እኔ ኤስ ትሬድ ስለማላደርግ ጀስት ያን እንትን አለው ማለት ሶ ሞር 70% እስከ 75% ቡሊሽ ጠብቀዋለሁ። ፕላስ አይ ቲንክ እዚች ጋር ዴሊ ጋፕ አለች፣ ዴሊ አይአርኤል ማለት ነው። ሶ ሜቢ እሷንም ሪስፔክት ሊያደርጋት ይችላል። ፕላስ ደግሞ ሪስፔክት አድርጓታል። በዊክ ነው የዘጋው። በቦዲ ዲስሪስፔክት ሲያደርጋት በዊክ ነው የዘጋው ሀፉ ላይ ማለት ነው። ሶ ዳት ሚንስ ሪስፔክት ሊያደርገው ይችላል ማለት ነው። ይሄን ጋፕ ያ ዊ ሃቭ 4 hour ጋፕ ግን አይ ዶንት ቲንክ ምክንያቱም ዲስ ኢዝ ዘ ኒውስ ማለት ነው እንጂ ጀስት ኖርማል የተፈጠረ ጋፕ ሳይሆን የኒውስ ጋፕ ስለሆነ ሜቢ ዲስሪስፔክት አድርጎ ኦል ታይም ሃይም ሊወስድ ይችላል ማለት ነው። በፊት የሚኮረርን ብዙ ነገሮች እናያለን ግን ፎር ሚ አትሊስት እንዳልኳችሁ እዛ ላይ እንዳልኳችሁ አትሊስት እንደዚህ 4 hour እዚች ጋር የሆነች 4 hour አይአርኤል ቢሰጠን ተቻርግተን መቀጠል እንችላለን ማለት ነው። ፎር ሚ እንደዛ ነው እያዩኝ ያሉት እና ኒውስ እንኳን አይ ዶንት ቲንክ ዳት ማች ኒውስ ያለ አይመስለኝም። ግን እስኪ ቼክ እናድርገውና ኦኬ ሶ ይሄ ቱሞሮ ኦክቶበር 13 የመንዴ ነው። መንዴ ፋክ ኦኬ ሶ መንዴ ምንም የለንም። አይ ቲንክ ባንክ ሆሊዴ ነው መሰለኝ። ሳይሆን አይቀርም ባንክ ሆሊዴ ከሆነ ያ ባንክ ሆሊዴ ሶ ነገ ትሬድ ወይ ጋላንታ አይደል ሶ ነገ ባንክ ሆሊዴ ነው፣ ትሬድ የለም ማለት ነው። ሜቢ ቱስዴይ ሰም ኒውስ አለ እዚህ ጋር የፓውል ስፒክ ያደርጋል ማለት ነው። ወደ 7:20 ቱስዴይ ፓውል አለው ዳስ ሃይ ኢምፓክት ኒውስ ማለት ነው። ማክሰኞ ትሬድ አደርጋለሁ። ማክሰኞ ኦብቪየስሊ ትሬድ ያደርጋል። ሮብም አደርጋለሁ። ሜቢ ሎ ኢምፓክት ሎ ቮላታይሊቲ ቢሆንም አደርጋለሁ። ሶ ሜቢ ተርስዴይም አሪፍ ቀን ነው። ሜቢ ከፒፒአይ በኋላ አሪፍ ኦፖርቹኒቲ እናገኛለን ብዬ አስባለሁ። አይ ቲንክ ቴንታቲቭ ካለ አይ ቲንክ እንትን ሊባል ነው መሰለኝ ጀስት ሊያራዝሙ መሰለኝ አይ ዶንት ኖ ሲናያለን። ተራዘመም አልተራዘመም ከማክሰኞ በኋላ እስከ አርብ ድረስ ትሬድ አደርጋለሁ በእኔ በኩል ማለት ነው። ሰኞ ግን ባንክ ሆሊዴ ነው፣ ትሬድ አላደርግም። ሰኞ ኦብቪየስሊ ትሬድ አይደረግም። ሶ ፎር ሚ እንደዚህ ነው እያየሁት ያሉት ማርኬቱ ማለት ነው። ጥያቄ ካላችሁ እንዲሰራላችሁ የሚፈልጉ ፔር ካለ ንገሩኝና ልስራላችሁ። ጥያቄ ከሌላችሁ ግን ልስካ። ሶ ጀስት ጥያቄ ካላችሁ የማይኳን ትነኩና እንትን ይላችሁ። እሺ ሳይመን ከፍቼላል። እንዴት ነሽ? ፒስ ነው። ሰላም ነሽ ሳይመን? አለን ፎሬክስ ፔር አላረገብልሽ ነበር ግን እስቲ ካረክሽ ነበር። ፎሬክስ ፔር ታይልናለሽ?
ምን ልልሽ ዩሮና ጂዩ ነው? አዎ እሺ ዋች ሊስት ላይ ራሱ የለም። ቆይ እሺ የትኛው ልስራልሽ? ዩሮ ይሻልሻል ወይስ ጂዩ? ያው ኮረሌት ፔል አይደሉ? እኮ ለዛ ነው ዩሮን አንዱን ብሰራልሽ ችግር የለውም ብዬ ነው። ከሁለት አንዱ ሞር የምታረጊኝ መርጬ ስራልሽ። አይ እኔ ሁለቱንም ነው የማደርገው። ያው ኤሲኤም ቲዮን ምናምን ምናምን እንደታይለም ነው እንደ ሀሳብ ምናምን ማለት ነው። እሺ ዋንዳ ነው የምጠቀሚው ብሮከር ፎሬክስ ዶት ኮም ነው የምጠቀመው። I'm addicted to you. Addicted to you. Okay. I don't think እኔ የምለው በዚህ አጋጣሚ አንድ ጥያቄ ልጠይቅሽ። እሺ ትችያለሽ። እዚህ ጋር አሁን ኤፍጂ ውስጥ ነው ያለው ቤሪሽ ኤፍጂ ውስጥ ስንት ላይ ምን ታይም ይሄ ፍሬም? አሁን ያለሽ አሁን መንዝል ያለው ማለት ነው። ኧረ ቤሪሽ ምንም የቱ ጋር ወደዚህ ጠጋ ቤሪሽ የለም። እሱ ጋር አይሽ አሁን ይኸው እሱ ጋር አካባቢ አይሽ። ኧረ ቤሪሽ የለም እኮ ቤሪሽ ኤቪጂ የለም እዚህ ጋር። ከሱ ከፍ በይና ይኸው እስከፍ ያለው ኤፍጂ አለ። ይሄ እቺ ኦኬ። አሁን ከዚህ በፊት ቴስት ተደርጋ ነበር መሰለኝ በትንሽ ዊክ እንደዛ የሚቆጣ እንትን የሚባል አይመስለኝም። አይ ዶንት ግን እኔ ኧረ አይ ዶንት ቲንክ ኢኳል ይሄ ነው በጣም ግን ስቲል ሪስፔክት አድርጎ ተወርዷል። እሱን ነው የምልሽ። አሁን እሱ ሪስፔክት የተደረገ ፌር ቫልዩ ጋር ተመልሶ አሁን ሲመጣ ሲጀመር ማርኬት ስታይ ሪሴንት የተፈጠረውን ነው ማየት ያለብሽ። ምክንያቱም ያኛው ኳላ ያለው አነሰሰሪ ነው። ከዚህ እስከዚህ ያለው ሬንጅ ነው ትሬድ ብታደርጊ የሚመረጠው። ምክንያቱም ወደ ኋላ ሄድሽ ማለት ኮምፕሊኬትድ አደረግሽው ማለት ነው። ሶ ከዚህ እቺ ሬንጅ እቺ ሌግ ብታይ አሪፍ ነው የትኛውም ታይም ፍሬም ላይ ማለት ነው። ያው ምክንያቱም ይሄ ያለፈ ነገር አክቹአሊ ይጠቅምሻል፣ ግን ጀስት ያን ያህል እንትን ብለሽ ድራት እሺ ሶ አይ ቲንክ እዚህ ጋር ይሄንን ወስዶታል፣ ይሄንን ሃይ ወስዶታል። ሜቢ ግራ ጋባል ማርኬቱ ራሱ አይ ቲንክ እዚህ ጋር ቢሪሽ ቡሊሽ መንዝል ያሬላለች። ይሄ ለስዊንግ ነው፣ ግን ሜቢ ያው እስከዚህ ድረስ የመጣበት ቻንስ ይኖራል ማለት ነው። ወደ ዊክሊ እንግባና ኦኬ ሶ ይሄን ኢአርኤል ወስዶልን ነው። ሶ ፕላስ ከታች ያለውም የመንዝሊ ኢአርኤል አለ። ሜቢ የዚህም የመንዝሊ ኢአርኤልም ይሄኛው ሎል ጀስት ሌሎች ፕላስ አይ ቲንክ ትሬንድ ላይ የሚጠቀሙት ትሬንድ ላይ ነው። ትሬንድ ላይን ከቻ አርግቶ ነው ሪስፔክት አርግቶት እየወረደ ያለው። ሶ ወደ እንውረድ እና እዚህ ጋር የሆነች ካፕ ብኖር አሪፍ ነበረች፣ ግን ሜቢ ሲአይኤስ ላይ ያለች እዚህ ጋር ሶ እቺ ሲአይኤስ ላይ ሊጠቀማትም ይችላል። ፕላስ እዚህ ጋር ሊኩዊዲቲ ያለ ቺንግራብ አርግቶ ቢወጣም ቺንግራብ አርግቶ ሊወጣ ይችላል ማለት ሶ ሪሴንትሊም ቤሪሽ ነን። አይ ቲንክ መንዝሊ ቡሊሽ ነው፣ ግን ዊክሊ ቤሪሽ ይመስላል። ጀስት እዚህ ጋር ያለው ሞዴል ኮንሶሊዴሽን ሆነ እንጂ ወደ ቤሪሽ ነው። ሶ ወደ 4 አወር እንውረድ ነው። ኦኬ ሶ እዚህ ጋር 4 አወር አይአርኤል አለ። ሶ ሜቢ ሪስፔክት አድርጎት አንድ ይወርዷል። ሶ አሁን ይሄን ሪስፔክት ካደረገልሽ ጀስት እስከዚህ ድረስ መጠበቅ ትችያለሽ፣ ግን ሎንግ ተር ማርኬቱ ሴል ነው። እኔ ኤክስፔክት ማድረገው ማርኬት ላይ ፉል ሙቭመንት ሪስፔክት አደርጋለሁ እንትን ላለ አይባልም።
ቲክ ታደርጋለህ ይባላል። ጀስት ኤክስፔክቴሽን ነው። ማይ ኤክስፔክቴሽን የሚሆነው እቺን ፎርዋርድ ሰርች አርግቶ እስከ ኢአርኤል ድረስ ሊሄድ ይችላል። ኦር ደግሞ እቺ አይአርኤል ፌል ካደረገች ሜቢ ከኢአርኤል ወደ ኢአርኤል መጠቀም ትችላለች ማለት ነው። ግን እዚህ ፎርዋርድ አይአርኤል ላይ አሪፍ ኮንፊርሜሽን ካገኘሽ መግባቱ አይከፋም። ሴፍ እኔ የምለው አሁን እንደዚህ ቴስት የተደረገ ኤፍጂ ምንም ችግር የለበትም። እንደዛ እኔ ተጠቅሜ አላውቅም፣ ግን አይ ዶንት ቲንክ ይሰራል ብዬ ይሰራል ይላል። ኤፍጂ አትጠቀምም? ይሄማ ኦልሬዲ እኮ ተቻርግቶታል እኮ አትሊስት መውረድ አለበት መውሰድ አለበት። መውሰድ ያለበትን ሊኩዊዲቲ ከወሰደ በኋላ ነው መጠቀም የሌለብሽ። አይ እኔ የምልሽ አሁን ያለው ውስጥ ያለውን ኤፍጂ ይጠቀመዋል ብለሽ ታስቢያለሽ? አሁን ከዚህ በፊት ተጠቅሞ ስለነበረ እኮ ይኸውልሽ አሁን ምልሽ እኮ ፕሮባቢሊቲ እንትን ነው ምልሽ እኮ ለዚህ እኮ ነው እዚህ ጋር አሁን ፎርዋርድ አይአርኤል አለ ግዴታ ይጠቀማል አይደል? ሶ እዚህ ጋር ሲነካልሽ ጠብቀሽ ጀስት ኮንፊርሜሽን ጠብቀሽ ነው የምትገቢው። አሁን ይሄን አይአርኤል ይጠቀሙ አይጠቀሙ እኛ ምንም አናውቅም፣ ምክንያቱም እኛ ማርኬቱን ፕሪዲክት እንጂ እንደሱ ሳይሆን ኤክስፔክት እንጂ ፕሪዲክት አናደርገውም ማለት ነው። ፕሮባቢሊቲው ነው የምልሽ ከዚህ በፊት ቴስት ያደረግሽው ነገር ፕሮባቢሊቲ ዩኒቨርሲቲ ትሬድ አድርጌ አላውቅም፣ ግን በብዛት ግን ይጠቀማል። ግን አትሊስት እዚህ ጋር እቺን አይቪጂ ስላረጋት ሜቢ እቺን ቴስት አድርገቱ እንዳይወጣ መፍራት ነው። ጀስት እንዳልኩሽ ይሄን የአርኤልን ተቻርግቶም ሊወርድ ይችላል። ጀስት እቺ አይአርኤል ስላለች ብቻ ኤክስፔክት አድርገቱ ሊወርድ ይችላል ማለት ሜቢ እንደዚህም ሊወርድ ይችላል። ጀስት ቱ ፕሮባቢሊቲ ያለሽ ማለት ነው። ግን ሞር ብትጠብቂ ግን ይሄን አሪፍ ይሄን ጠብቀሽ ብትገቢ ዴይሊ አሪፍ የቪጂ ቢኖረው አሪፍ ነበር። ግን እስኪ ቆይ ኤስኤምቲ ምናምን ካለ ከጂዩ ጋር ፈልግልሽ ሞር ኮንፊርም እንቶኝ ኦኬ I'm addicted to you. I don't think ኤስኤምቲ ራሱ ያለ አይመስለኝም። ዴይሊ ላይ ግን ሜቢ እዚች ጋር በጣም ትንሽዬ ጋባለች። ሜቢ ቺን ሊጠቀም ይችላል፣ ምክንያቱም this is gap also so ምንም አይነት ጋፕ ፊል ሳይደረግ አይወርድም ማለት ነው። ሰዎችም እንደ ጋፕ መጠቀም ይችላል። ግን ኤስኤምቲ ምንም እያዩ አይደለም። ሜቢ አሁን አይቪጂዋን ሊጠቀማት ይችላል ያልኩበት ምክንያት ሜቢ እዚህ ጋር ኤስኤምቲ ያለ መሰለኝ 13 እና 5 we have ኤስኤምቲ ሂር ማለት ነው የቡሊሽ ኤስኤምቲ ሶ ሜቢ አይቪጂዋን ተጠቅሞም ሊወጣ ይችላል ማለት ነው። ግን ሞስት ላይክሊ ትሬንዱን ፎሎ ካደረግን ወደ ቤሪሽ ነው የሚሄድ ቻንሱ። ሶ ይሄን ኢአርኤል አለሽ አይደለ? ይሄን ኢአርኤል ሞር ተጠቅመሽ ብትተንበቲ አሪፍ ነው። እንዳሳየሽ ኤስኤምቲ ያለ እዚህ ጋር የቡሊሽ ትሬንዳችን ግን ያው ትሬንዱን ፎሎ ካደረገን ግን ቤሪሽ ነው። ልክ ነሽ። ግን እዚህ ጋር ኤስኤምቲ ያለ አይቪጂም አለ ፕላስ ይሄም አይ ቲንክ ይሄኛው እንደውም ሪስፔክት አድርጎታል። ሶ ፕሮባብሊ ቤሪሽ ለኔ ምክንያቱም እንዳልኩሽ ቅድም ናስ ላይ ሪስፔክት አድርጎት ኢኤስ ላይ ሪስፔክት አላደረገውም። ሶ በአንዱ እንትን ተማምነን ትሬንዱን ብሬክ አድርገን በማይሆን ቦታ እንሄድም። ሶ ለኔ ቤሪሽ ነው ይሄ ማርኬት የሆነች ኮንፊርሜሽን እስካገኘች ድረስ ቤሪሽ መግባት ይስና መጥፎ አይባልም። ምክንያቱም ትሬንዱ ፎሎ አድርገሻል አሪፍ ኢንትሪም ይሰጥሽ ይመስለኛል። ብቻ በስትራቴጂሽ አሪፍ ኮንፊርሜሽን ስታገኝ ሴል መግባቱ ምንም ነው። እሺ አባቴሽ አመሰግናለሁ። አይ ሌላ እንዲሰራላችሁ ፈልጉ ፔራል ካለ ንገሩኝና እዚሁ ስራላችሁ። ከሌለ ሌሚ ክሎዝ ኢት ማይኳን እንትን ተጫኑና ከፍትላችኋለሁ ማውራት ከፈለጋችሁ። የለም ሶ ይመቻችሁ። እሺ እናመሰግናለን። መልካም ቀን። አይ ደህና ነው።